ይኸውልህ ከዚህ በኋላ እኔ ላይ ድራማ ብትሰራ አልሰራብሽ። እንደውም ወንድ ልጅ የሚረጋጋው ቀልቡን የሚሰበስበው ሲያገባ ነው ይባላል። ነገ ጠዋት ቀልድ የለም አባዬን ትተዋወቀዋለህ። መቅዲዬ ግን ትንሱ በእናትህ ጸሎት አድርግልኝ፣ ፕሮዲሰሮቹ መጥተዋል። አይ መቅዲዬ እያወቅሽኝ የኔ እኮ ጸሎት ከኮርኒስ አያልፍም። አታውቂም እንዴ? ስንቴ ነው ተጋጭቶ እየነጠረ የቀወረኝ። ትንሱ እኔ እኮ መቅዲዬ ድራማ አትስራብኝ ምናምን ትያለሽ እንጂ አንቺ ራሱ እኮ ከአባትሽ ጋር እየተወንሽ ነው እንጂ እየኖርሽ አይደለም። አታውቂም እንዴ? መቼ ነው በራስሽ እኮ የምትወስኙ? ፊልም ልሰራ ነው አባቴን አስፈቅዱልኝ ምናምን ትያለሽ በዚህ እድሜሽ። አንተም ቁም ነገረኛ ደግሞ ብዬ መደወል። መቅደላዊት ተደብቀሽ ፊልም መማርሽ ሳያንስ ተደብቀሽ ፊልም ሰራሽ። እሺ እሱ ይሁን አልኩኝ። አሁን ደግሞ እንደገና ለስራ ብለሽ ከመሸ አማላጅ ይዘሽ ብኝ ትመጫለሽ። አሁንስ እያበዛው ነው ወልዱ። እጅ ራስ ላይ ሲሆን ነው ምርቃት የሚጸናው። ግን ይቅር አንቺን በመርቀሽ ዋናዋ የፀጉሯ ባለቤት ናት ሁሉ ነገር የሚያልፍላት። እረ ልጅቷን አትጫወትባት ወልዱ። ምን መቅዲ አንቺም እንደ አባትሽ ጓደኛ የለኝም አልሽው? አልኩክ አለኝም ስላላልሽው ብዬ ነው። አባዬ ለቪዛው አስቦ ስለሆነ ያን ያክል እንኳን አላሳሰበኝም። ጉድሽን ሳሰሚ ለምቦጭሽን አዘርጊ። ለማንኛውም ደግሞ ሌላም አለ ወደህ ይኸውልህ አባዬ እዚህ ከተማ ውስጥ ከሆንኩኝ እንዳያስሩኝ ፈርቷል እና ለተወሰነ ጊዜ ከከተማ እንደወጣ ፈልጓል። ይሄንን ሲሰማ ዲያስፖራው ምን ቢል ጥሩ ነው? ለቪዛው እንዲጠቅመን ፎቶ ምን እንነሳለን፣ የተወሰነ ጊዜ አብረን እናሰልፋለን አላለኝ መሰለህ? እሱንም እሺ አልሽው? ከዚህ ሁሉ ለምን ልጃችሁ ክርስትና አባት አታረጉኝ? ደግሞ ገቤና አስሬ ልዘገጅ። ትንሱ ይኸውልህ አባዬ ነገሮችን ቶሎ ያስተካክላል። ለትንሽ ጊዜ ነው። እሺ እኔ ደግሞ አባዬን እምቢ ማለት አልችልም። ታውቃለህ አይደል? አባ ካለ ደግሞ አለ ነው። አባ እንቅረጻት። አባት በለኝ አንተ። ምን አሁን አባ ቁልምጫ መሆኑ ነው? ትንሱ ወይ አቀፍ ግን አታረገኝም? አንቺ ማቀፍ ስልችት ነው ያለኝ። አይልቁን እስቲ ልጅ አሳቅፊኝ። አባዬ ብቻ ከዚህ ጭንቀት ይውጣልኝ እንጂ እስከሚያፈነ ድረስ ነው በላይ መውልድልሽ። የኔ ቅናተኛ ድንገት ፎቶግራፈር ሆንክ አይደለ? ለመሄድ ብለህ ነው ፎቶግራፈር የሆንከው? እስኪ እማትሙት ቀንቻ አይደለም በለኝ። አይ ዊኬንድ ረፍቷ ነው ዛሬ፣ አልምልባትም። ኦቨርታይም እንዴት ነው ብንከፍላቸው አይሞቱልንም? ትንሱ ራስህ ነው የቀለድከው እንደዚህ ብለህ። አውቄ እኔ ድንጉጥ እልቅ ፋራሽ አይመጣም እንዴ? ቆየኩ የኔ ቅናተኛ። ይኸውልህ ፎቶውን ግን በስነ ስርዓት አንሳ። ለማንኛውም ካለበለዚያ ይነቃብናል። እምባሲ አይንቁ እንጂ እሱ ነቃ አልነቃ ምን ታግ እንዴ? የምን ሀገር ሰላምታ ነው? ስሙ ነው ታገኝ ይባላል። አቆላምጦት ነው ተቆልሞን? እሺ ትንሳኤ ይባላል። አንተ ነህ ፎቶግራፈራችን? አዎ የጓደኞቼን የሰርግ ፎቶዎች ሁሉንም አንስቷል ያልኩ እሱ ነው። በጣም ጎበዝ ልጅ ነው። በዚህ ሞዴል ነው የምንሄደው? ምን ነው ምርጥ ሞዴል እኮ ነች። ያው አንተ እንደምታውቃቸው ሞዴሎች ካቶክ ምናምን አትሄድም እንጂ ምርጥ ሞዴል ነች።